እናንተን የሚያሳድዱ የሚለውን ክፍል በስፋት ባለፈው ሳምንት አይተን ጨርሰናል። ዛሬ እግዚአብሔር ይረዳን ቢፈቅድ ከቁጥር 8 እንጀምራለን ማለት ነው። ስለዚህ እስከ ትምህርቱ ፍጻሜ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ የያዕቆብ ወዳጆች የጀመርነውን የያዕቆብ መልእክት ምዕራፍ 2 ክፍል 2 እንጀምራለን። እህታችን ጤና ገጸ ንባቡን እዚህ ጋር በመጽሐፍ ቅዱስ በስልክ እንደምታዩት አውጥታ ታስነብባቸዋለች። ስለዚህ አብረን እንሄዳለን ማለት ነው። ቃል በቃል አንድ የሚቀረን ነገር የለም። ቃል በቃል እያንዳንዱን እንመለከታለን። እሺ ቁጥር 8 ይኸው እንደዚህ ቁጥር 8 ላይ ያዕቆብ ነው ምን ጀምረው ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉሥ ሕግ ብትፈጽሙ መልካም ታደርጋላችኋል። ቁጥር 8 ላይ ነው ያለው። ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉሥ ሕግ ብትፈጽሙ መልካም ታደርጋላችሁ ብሎ ይጀምራል ያዕቆብ። እሺ ምን ማለት ነው? የንጉሥ ሕግ የተባለ ምንድን ነው? የንጉሥ ሕግ መባሉ ምንን ይናገራል? ስለምን የንጉሥ ሕግ ተባለ? እነዚህን ነገሮች የምንመለከት ይሆናል። ከዛ በፊት ግን ባልንጀራ የሚለውን ሀሳብ እንመለከት። እንግዲህ ባልንጀራ ብዙ ሰው ባልንጀራ ሲባል ዝም ብሎ ባልንጀራ ብሎ ነው የሚያልፈው እንጂ ትርጉሙን አያውቅም ወይም አይረዳም። ባልንጀራ የሚባል ወዳጅ፣ ወንድም፣ ጓደኛ፣ አብሮ አደግ፣ እነዚህ ሁሉ ባልንጀራ ተብለው ይጠራሉ። ይሄ ብቻ ግን አይደለም። የመጽሐፍ ቅዱስ መዝገበ ቃላት ብትመለከቱ ባልንጀራ የሚለውን ሀሳብ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሞቷልና የሰው ልጆች ሁሉ ባልንጀሮቻችን ናቸው ብለው ያስቀምጣሉ። እና ባልንጀራ የሚለው ኮንሴፕት ለዘመዶቻችን ብቻ የሚሰጥ አይደለም። ወይ እኔ ለዲያቆን ክርስቶፎሮስ ለወንድሜ ብቻ የምሰጠው አይደለም። ወይ ለእህቴ ለሃምብል ብቻ የምሰጠው አይደለም። ለሴና ወይ ለሃኒዬ ለገኒ ብቻ የምሰጠው አይደለም። ለማርሸት ብቻ የምሰጠው አይደለም። ባልንጀራ የሚለውን ቃል ስታነቡ በተለይ በዘመነ በሐዲስ ኪዳን ያላችሁ ክርስቲያኖች በደንብ አድርጋችሁ ስሙኝ። ባልንጀራ የሚባለው ለሰው ልጆች ነው። የሰው ልጆችን ሁሉ የሚያቅፍ ቃል ነው። የሰው ልጆችን እኩል ማየት፣ የሰው ልጆችን መውደድ፣ የሰው ልጆችን ማፍቀር ባልንጀሮቻችን፣ ወዳጆቻችን አድርገን ልንመለከታቸው ይገባል። ይሄ የዲያቆን ዛማኑኤል ቃል ሳይሆን የቤተክርስቲያናችን ትምህርት ነው። የቤተክርስቲያናችን አንድምታ ትርጓሜ ይሄንም በተለይ እዚህ ባልንጀራ የሚለውን ኮንሴፕት ይቀበሉና ምን ብሎ ያስቀምጡታል? ገጸ ንባቡን ብትመለከቱት የያዕቆብ መልእክት ላይ ሁሉንስ አስተካክላችሁ ብትወዱ ፈጻሚያን ሕግ ትባላላችሁ ይላል። ሁሉንም አስተካክላችሁ የሰውን ልጅ እኩል ብትወዱ፣ የሰውን ልጅ እኩል ብታፈቅሩ፣ አድሎነትን ገንዘብ ሳታደርጉ ብትወዱ ፈጻሚያን ሕግ፣ የእግዚአብሔርን ሕግ የምትጠብቁ የእግዚአብሔርን ሕግ የምትፈጽሙ ትባላላችሁ ብለው አበው በትርጓሜያችን ላይ አስቀምጠዋል። ስለዚህ ባልንጀሮቻችንን ሲል የአንድ ሀገር ሰዎችን ብቻ ውደዱ እያለ አይደለም ያዕቆብ። ወይም ደግሞ እንደናንተ አንድ የሀገር ቋንቋ የሚናገሩትን ብቻ ውደዱ እያለ አይደለም ያዕቆብ። ወይም ደግሞ እናትና አባትህን ብቻ ውደድ እያለ አይደለም ያዕቆብ። እናትና አባትህን ብቻ ደግሞ ሳይሆን ወንድምና እህትህን ብቻ ውደድ እያለ አይደለም ያዕቆብ። እየተናገረ ያለው ሁሉንም ሰው በፍቅር እንድንወድ፣ ሰውን እኩል እንድንወድ፣ ሰውን ባድሎነት እሱ ባለጸጋ ነው፣ እሱ ምድራዊ ሀብት አለው፣ እሱ ምድራዊ ቁስ አለው፣ እሱ ደግሞ ደሃ ነው ብለን ሰውን አድሎነት እንዳናደርግ ሰውን እንድንወድ ይነግረናል። ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥ ሕግ ብትፈጽም መልካም ታደርጋለህ። የንጉሥ ሕግ የተባለው ፍቅር ነው። ምንም አይደለም። ፍቅር ንጉሥ የተባለ ኢየሱስ ክርስቶስ ነው። የንጉሥ ሕግ ለምን ተባለ የሚለውን እናያለን። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የንጉሥ ሕግ ያዕቆብ ብሎ የሚናገርለት ለእግዚአብሔር ነው፣ የሚናገረው ለእግዚአብሔር ነው። የንጉሥ ሕግ ብሎ የተናገረበት ምክንያት በሶስት እንመለከተዋለን። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉሳችን ነው፣ አምላካችን ነው፣ አባታችን ነው፣ ጌታችን ነው አይደል እንዴ? ንጉሱ ኢየሱስ ክርስቶስ የነገስታት ንጉስ የአማልክት አምላክ የሆነው ኢየሱስ ክርስቶስ ይሄንን ሕግ አስተምሯል። እንድንዋደድ፣ እንድንፋቀር፣ እርስ በርሳችን በፍቅር እይታ እንድንመለካከት አስተምሮናል። ክርስቶስ ስለ ፍቅር አስተምሯል። ስለዚህ እርሱ ስለ ፍቅር በማስተማሩ የእርሱ ሕግ የክርስቶስ ሕግ የንጉሥ ሕግ ተብሎ ይጠራል። ይሄ ብቻ ግን አይደለም። ግብፃውያን መተርጉማን ደግሞ ሁለት ምክንያቶችን ያስቀምጣሉ። ሁለቱንም እናየዋለን። የቤተክርስቲያን አባቶቻችንም ገንዘብ የሚያደርጉት ኢትዮጵያውያን ሊቃውንትም ገንዘብ የሚያደርጉት ሕግ ነው፣ ስርዓት ነው፣ ትምህርት ነው፣ ትርጉም ነው። ግብፃውያን መተርጉማን በዚህ
በተለይ ቄስ ቴዎድሮስ ማላቲ በዚህ በፓትሪስቲክ ኮሜንታሪያቸው ላይ ኦን ኤፒስትል ኦፍ ጄምስ ማለት ነው ያዕቆብ ላይ እንዲህ ብሎ ያስቀምጡታል። የንጉሥ ሕግ መባሉን ሲናገሩ በትርጉሙን እኔ በእንግሊዝኛ አነብላችሁና ከዛ ትርጉሙን እነግራችኋለሁ። የንጉሥ የተባለበትን አንደኛ ርዝ the law of the kingdom በደንብ ስሙኝ ክርስቲያኖች፣ እንዲያው በክርስቶስ ፍቅር ለምናችሁ ተውት። ሌላው ነገር የሚጠቅማችሁ ነገር ነው፣ የሚጠቅማችሁ የእግዚአብሔር ቃል ነው። ስሙት ቃሉን። it is the law of the kingdom of heaven and its rule that dominates heaven forever። አንደኛው ምክንያት ሲያስቀምጡ የመንግስተ ሰማያት ህግ ነው። ህጉ መንግስተ ሰማያትን እስከ ዘላለም ድረስ ይገዛል። የእግዚአብሔር መንግስት ህግ ነው። የመንግስተ ሰማያት ህግ ነው። የፍቅር ህግ፣ የመዋደድ ህግ፣ የአንድነት ህግ። ይሄ ፍቅር የመንግስተ ሰማያት ህግ ነው። ሰውን ልጅ ወደ እግዚአብሔር የሚያቀርብ ህግ ነው። ወደ መንግስተ ሰማያት እንድንጨምር የሚያደርግ ህግ ነው። ለእግዚአብሔር የሚገባ ህግ ነው። እስቲ ልጠይቃችሁ፣ እርስ በርሳችን መዋደዳችን የመንግስተ ሰማያት ህግ ነው ወይስ አይደለም? ነው። እንድንዋደድ ነው የእግዚአብሔር መንግስት የሚያዘን። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተፋቀሩ፣ እርስ በርሳችሁ በፍቅር እይታ ልንመለካከት ይገባል። ጥላቻ የእግዚአብሔር መንግስት ህግ አይደለም። ስሙ፣ ጥላቻ የዲያብሎስ ህግ ነው። ጥላቻ የዲያብሎስ መሻት ነው። ሰው የዲያብሎስ ልጅ ከሆነ ነው የሚጠላው። ሰው የዲያብሎስ ልጅ ከሆነ ነው በጥላቻ የምንመለካከተው። ጥላቻ ገንዘብ የሚያደርግ ሰው ከዲያብሎስ ከሆነ ነው። ከእግዚአብሔር መንግስት የሆነ ሰው ግን ፍቅር ነው ገንዘብ የሚያደርገው። ስለዚህ የንጉሥ ህግ ተብሏል። የእግዚአብሔር መንግስት ህግ ነውና፣ ወደ እግዚአብሔር መንግስት የሚመራ ህግ ነውና። ሁለተኛው ምክንያት ሲያስቀምጡ it is the way leading us to the king of kings ይላል። የነገስታት ንጉስ ወደ ሆነው ወደ ኢየሱስ ክርስቶስ የሚመራን ህግ ነውና ብለው ያስቀምጡታል። የነገስታት ሁሉ ንጉስ ወደ ሆነው ወደ ኢየሱስ ክርስቶስ የሚመራ መንገድ ነው ፍቅር። ሰዎች ሲፋቀሩ ወደ ማን እየተመለከቱ ነው? ወደ ክርስቶስ እየተመለከቱ ነው። ማንን እየመሰሉ ነው? ክርስቶስን እየመሰሉ ነው። ሲፋቀሩ ወደ እግዚአብሔር የሚወስደን መንገድ ነው ህግ። ይሄ ፍቅር የሚለው ህግ ወደ ኢየሱስ ክርስቶስ የሚወስደን መንገድ ነው። ሰው ሲዋደድ ማንን ነው የሚመስለው? ክርስቶስን ነው የሚመስለው። ሰው ሲያፈቅር ወደ ማን እየሄደ ነው የምንለው? ወደ ክርስቶስ እየሄደ ነው የምንለው አይደል እንዴ? እስቲ ቆም ብላችሁ አስቡት። አንድ ሰዎች አሁን ለምሳሌ እኔ ዲያቆን ክርስቶፎሮስን በጣም ነው የምወዳቸው፣ እርሳቸውም ይወዱኛል አውቃለሁ። እና ዲያቆን ክርስቶፎሮስን በጣም ወዶታለሁ ስል እርሳቸውም ደግሞ እኔም በጣም ነው የምወደው ዲያቆን ዛማኑኤል ሲሉ ወዴት ነው የምንሄደው? ማንን ነው እየመሰለን ያለ ነው? ክርስቶስን እየመሰለን ነው አይደለ? ወደ ክርስቶስ የሚመራ መንገድ ነው ይላሉ ፍቅር የሚለው ቃል። ኦኬ፣ ለዚህ ነው የንጉሥ ህግ የተባለው። ለዚህ ነው የንጉሥ ህግ ተብሎ የተቀመጠው። ኦኬ፣ አንደኛ የመንግስተ ሰማያት ህግ ነው። ሁለተኛ ወደ እግዚአብሔር ወደ ኢየሱስ ክርስቶስ የሚወስደን መንገድ ነው ፍቅር። ይሄ ልናውቅ ያስፈልጋል። ለዚህ ነው እርስ በርሳችሁ ተፋቀሩ፣ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ በፍቅር ጥላቻን አውልቃችሁ ፍቅርን ገንዘብ አድርጉ። ምክንያቱም ሰው ሲፋቀር ክርስቶስን ያገኛል። አንዳንድ ሰው እኔ ወደ ክርስቶስ መቅረብ እፈልጋለሁ፣ እኔ ክርስቶስን ማግኘት እፈልጋለሁ፣ እኔ ከክርስቶስ ጋር መሆን እፈልጋለሁ ይላል። በመናገሩ መልካም አድርጓል፣ ልናጨበጭብለት ይገባል። ደስ ይላል፣ ጎበዝ በርታ ልንለው ይገባል። ወደ እግዚአብሔር የሚወስደው መንገድ ግን ፍቅር ነው። ሰው እየተጣላ እኔ እህቶቼ በጣም ነው የምወዳቸው፣ ወንድሞቼ በጣም ነው የማፈቅራቸው በክርስቶስ ኢየሱስ ፍቅር ሁላችሁንም እወዳችኋለሁ፣ ታውቃላችሁ። ግን የምትጠላሉ ከሆነ እርስ በርሳችሁ መንገዳችሁ ወደ ክርስቶስ አይደለም የሚወስዳችሁ፣ ወደ ሲኦል፣ ወደ ዲያብሎስ፣ ወደ ክፋት፣ ወደ ጥላቻን ክፋት ገንዘብ የምታደርጉ ከሆነ እመኑኝ ክርስቶስን አታገኙትም። ይኸው በ10 ጣቴ ነው የምፈርመው። ዲያቆን ክርስቶፎሮስም ያግዙኛል፣ አባቶችም ያግዙኝ። ፍቅር የሌለው እግዚአብሔርን ከቶ ድዳይ ሰይ ኢነፍ ከቶ ልጨምር እንደ ሌላ ከቶ አያውቀውም። ፍቅር የሌለው ሰው አያውቀውም። እኔ አላልኩም፣ መጽሐፍ። እስቲ እንመልከት። እንዲያው እናንተ ሰዎች ጳውሎስን ለምን አናየውም? ደግሞ ዲያቆን እኔ በጣም እንደምወደው ታውቃላችሁ ቅዱስ ጳውሎስን። እስቲ እንመልከት። አንደኛ ቆሮንቶስ ፈጠን ትይና አንደኛ ቆሮንቶስ ምዕራፍ 13 ግሪክ ብንሄድ ይሻላል። እስቲ አንዳንዴ ደግሞ ግሪክ ሄደን ፈታ ብለን እንምጣ፣ ግሪክንም አይተን እንምጣ። ወደ ቆሮንቶስ እንሂድ። ቆሮንቶስ እንግዲህ ደቡባዊ ግሪክ ነው። እሺ፣ አካያ አውራጃ የምትገኝ ክንክራውስ ስፓርታ አቅራቢያ የምትገኝ ከተማ ናት። እሺ፣ ቅዱስ ጳውሎስ ምን ብሎ ነው በቆሮንቶስ ለሚገኙ ክርስቲያኖች መልእክቱን የላከው? ስሙ ምን እንደሚል ስለ ፍቅር ሲያስተምር ሁላችሁም የምታውቁት ቃል ነው። ደግመን ሰልሰንም እንናገረዋለን። የእግዚአብሔር ቃል ከማር ከወተት ከምን ሁሉ ነገር የሚበልጥ ነው፣ ይጣፍጣል። ደጋግመን ነው የምንሰማው፣ አይሰለችም የእግዚአብሔር ቃል። ኦኬ፣ ተመልከቱ ምን እንደሚል አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሬ ላንብብላችሁ።
ጤና የት ሄድሽ? ኧረ ፈጠን 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 ፈጠን። እሺ ምዕራፍ 13 ቁጥር 1 በጊዜ ኧረ ምዕራፍ 13 ቁጥር 1 ምዕራፍ 13 ቁጥር 1 ምዕራፍ 1 ላይ ነው ያለሽው። ምዕራፍ 13 ቁጥር 1 እሺ እኔ ላንብበው እስከዚህ እህታችን እስክትከፍት ድረስ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ አለ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ ይላል። ማን ነው የሚናገረው? ሐዋርያው ቅዱስ ጳውሎስ። ስሙት። በሰዎች በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ። ቀጥይ። ትንቢትም ቢኖረኝ ሚስጥርንም ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። እሺ ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንድን ነኝ አለ? ምንም አይጠቅመኝም አለ። ቀጥይ። እሺ አሁን እዚህ ጋር ተመልከቱ። ፍቅር ይታገሳል፣ ቸርነት ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውን አያደርግም እያለ ይቀጥላል። በደልን አይቆጥርም እያለ ይቀጥላል። ምንድን ነው አሁን? ፍቅር ግን ከሌለ ይህን ሁሉ ባደርግ፣ ድሆች ብረዳ፣ ድሆችን ብመግብ፣ ባበላ፣ ባጠጣ፣ እውቀትን ገንዘብ ባደርግ፣ ይህ ሁሉን ነገር ብሰራ ፍቅር ግን ከሌለኝ ምንም አይጠቅመኝም። ለምን? መንገዱን ስቻለሁ እያለ ነው ቅዱስ ጳውሎስ። ወደ ክርስቶስ የሚወስደው መንገድ፣ ወደ ክርስቶስ የሚወስደው ሃይዌይ፣ ወደ ክርስቶስ የሚወስደው ወይ መንገዱ ፍቅር ነው። እራሱ ክርስቶስ ፍቅር ነው። እራሱ ክርስቶስ ፍቅር ነው። ኦኬ። አይ እንዲያው ዲያቆን ዛማኑኤል ላይ ቅዱስ ጳውሎስ ነው የተናገረው ሚል ደግሞ ሰው አይጠፋም። ሁለቱ ስብሐት እንደዛ ደግሞ ካለ እየሰማን ስለሆነ ማለት ነው። እስቲ ዮሐንስን ደግሞ እናምጠው። ወልደ ዘብዴዎስ የእናታችን የቅድስት ድንግል ማርያም እንደሆ እናት ተብሎ በእርሷ በኩል ለእኛም የተሰጠች ኦኬ እግዚአብሔር እስከ መስቀሉ ድረስ ታምኖ በቀራንዮ ላይ የተገኘ። እስቲ ቅዱስ ዮሐንስ ሐዋርያው ምን ብሎ አስተማረ? 5 መጽሐፍ ጽፏል። ዮሐንስ ወንጌል፣ 1ኛ ዮሐንስ፣ 2ኛ ዮሐንስ፣ 3ኛ ዮሐንስ፣ ዮሐንስ ራእይ በቡክ ኦፍ ሬቨሌሽን የምንለው ባለፈው ትምህርቱን ተምረን የጨረስ ነው። እስቲ ቅዱስ ዮሐንስ ስለ ፍቅር ምን አለ? እስቲ 1ኛ ዮሐንስ በኤፌሶን ምዕራባዊ ቱርክ ለምትገኘዋ ቤተ ክርስቲያን ምን ብሎ ጽፏል? ቅዱስ ዮሐንስ 1ኛ ዮሐንስ መልእክት ምዕራፍ 4 ቁጥር 17 ጀምረን እናንብበው። ግን ከቁጥር 19 ነው 17ንም ብናየው እንችላለን። ግን ቁጥር 19 ላይ ቶሎ በይ ነይልኝ። ቁጥር 19 ላይ ቶሎ በሉ። አንድ ሰዓት ነው ዛሬ ምንማ ዛሬማ ጉድ ዛሬ እግዚአብሔር ይረዳናል አለ ከኛ ጋር ነው መድኃኒዓለም። ስሙ እርሱ አስቀድሞ ወዶናልና እኛ እንወደዋለን አለ። እሺ ማንም እግዚአብሔርን እወዳለሁ እያለ ከፍ አድርጊ። ማንም እግዚአብሔርን እወዳለሁ እያለ እሺ ወንድሙን ቢጠላ የሰማችሁ ነው። ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? እግዚአብሔርንም የሚወዳል ቶሎ ቤቴና ይከፍከፍ። እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህቺ ትእዛዝ ከእርሱ አለችን አለ። ወንድሙን እየጠላ እግዚአብሔርን እወዳለሁ ቢል እሱ ውሸታም ነው። እንዲያውም ኃጢአት ሆኖ ተቆጥሮበታል። ጎበዞች፣ መልካም የሆነውን ነገር አውቆ የማይፈጽመው የማያደርገው የማይተገብረው ያ ኃጢአት ሆኖ ተቆጥሮበታል ያለ እግዚአብሔር ቃል። ቅዱስ ዮሐንስም እየነገረን ነው። ወንድሙን እየጠላ እግዚአብሔርን እወዳለሁ ቢል ውሸታም ነው። እንዲያውም ሌላ ኃጢአት በደል እየወለደ ገንዘብ እያደረገ ነው ያለው። ስለዚህ እግዚአብሔርን ማግኘት ትፈልጋላችሁ? አሁን እግዚአብሔርን ማግኘት የሚፈልግ ብል እዚህ ቁጥር 1 ቁጥር ጻፉ ቢል በቃ 11 ሁሉ ልትጽፉ ትችላላችሁ። አረ 111ም ልትጽፉ ትችላላችሁ። 1001 እያላችሁ ልትጽፉ ትችላላችሁ። መልካም ነው እግዚአብሔርን መሻታችሁ። መንገዱ ግን የእግዚአብሔር ቃል ስሙ ይነገረናል። መንገዱ ያዕቆብ ይነገረናል። ከያዕቆብ በላይ ማን ይንገረን? ማን ይንገረን? ክርስቲያኖች ያዕቆብን የመሰለ ድንቅ ሐዋርያ ይነግረናል። መንገዱ ፍቅር ነው ይለናል። መንገዱ ምንድን ነው? ፍቅር ነው። መንገዱ ፍቅር ነው። ስለዚህ ተዋደዱ፣ ተፋቀሩ፣ እግዚአብሔርን ታገኛላችሁ። ይህንን ገንዘብ እናድርግ። ጥላቻን አውልቃችሁ ጣሉ። ጥላቻ ምንም አይጠቅመንም። ሴቶች በ80 ቀን ወንዶች በ40 ቀን ወደ ቤተክርስቲያን ተጨምረን የእግዚአብሔር ልጅነትን ገንዘብ አድርገን አባ አባ የሚለውን ያንን የጸጋ ቋንቋ የጸጋ ስጦታ ገንዘብ ካደረግን በኋላ ለምንድን ነው የምንጠላለው? እንፈቃቀር፣ እንዋደድ። 1000 ዓመት አንኖር። አንዳንዱ ሰው እኔ በጣም ነው የሚገርመኝ ጥላቻው የሚጠላበት ምክንያት አድርጎ የሚያቀርበው ራሱ በጣም ነው የሚገርማቸው። በጣም ክርስቲያን ተብሎ ተጠርቶ በቋንቋ ስለተለያየ የሚጠላላል። ይሄ እኮ ክፉ መንፈስ ያደረበት ሰው ነው። ይሄ እኮ ክፉ አጋንንት ያደረበት ሰው ነው። ክርስቲያኖች እኛ የተጠራ ነው ለፍቅር እንድንዋደድ ነው። ስለዚህ የፍቅር 3ቱን ነጥቦች ያዙልኝ። እንዲያው በክርስቶስ ፍቅር እለምናችኋለሁ። የንጉሥ ሕግ የተባለው ፍቅር ነው። እነዚህን 3 ነጥቦች ዘርዝረን አይተናል። በደንብ አድርገን ዘርዝረን ሰው ቢጠይቃችሁ መመለስ መቻል አለባችሁ፣ ማስረዳት መቻል አለባችሁ።
ኦኬ ክርስቶስ እስረኛ ተማሪዎች ሶስቱንም ተመልክተን፣ አንደኛ ራሱ ክርስቶስ ያስተማረው ህግ ነው እንድንተገብረው እናያለን። አስረጅ እሰጣቸዋለሁ። ሁለተኛ የመንግስተ ሰማያት ህግ ነው። ሶስተኛ ወደ ክርስቶስ የሚያስደን ህግ ነው ይላሉ አቡ ትርጓሜያችን ላይ። እና እነዚህን ገንዘብ እናድርግ። እሺ 1 2 3 4 5 መጽሐፍ ቅዱሳዊ ማስረጃ ልስጣችሁና እንቀጥላለን። አይ ቲንክ መምህራችን መምህር ዘላለም መጥተዋል። ከተማሪዎች መካከል አንድ ሰው በፈቃድ ወርዶ እሳቸውን አስገባለሁ። እሺ እሺ ማለት ተባረኪ፣ በክርስቶስ ፍቅር ወድሻለሁ ታውቂያለሽ አይደል? እሺ 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 ማርሸትዬ፣ እንዲህ ስትረዱኝ ደስ ይለኛል። እኔት እንደምሳቀቅ እውነት በጣም ነው የምሳቀቀው፣ ግን እያሰባችሁ እኔ ቦርድ እና እሳቸውን ባስገባ ደስ ይለኛል። መምህርዬ ይግቡ። እሺ እንቀጥል ወደ ትምህርታችን። ሌላው ክርስቶስ ኢየሱስ አስተምሯል ወይ? አዎ አስተምሯል። እንድንዋደድ እንድንፋቀር አስተምሯል ወይ? አዎ። መጽሐፍት አስተምረዋል ወይ? አዎ አስተምረዋል። እሺ ማቴዎስን ዮሐንስን እንመለከታለን። ዮሐንስ ወንጌል ምዕራፍ 15 የማቴዎስ ወንጌል ምዕራፍ 22 እና ከዛ ደግሞ ቅዱስ ጳውሎስን በገላትያ መልእክቱ ምዕራፍ 5 ላይ የተናገረውን ቃል እናያለን። እሺ አንደኛ የማቴዎስ 22ን ክፍችልኝ ጤና። ማቴዎስ ወንጌል ምዕራፍ 22 ቁጥር 35 ጀምረን እናንብበው። ቶሎ በይ ጤናዬ፣ ጤናዬ አለሽ? ኧረ ጤናዬ ተይ 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 አለው በይኝ፣ አታስጨንቂኝ። ኧረ ተው እንዳያጠቁሩብን። ቶሎ በሉ ቶሎ በይ። ማቴዎስ ወንጌል እሺ 22 ኧረ ተኝተሻል። ነቃ እንዴ! ጠላት እኮ እንዴት እንደሚጠብቀን አንቺ ስለማታውቂ ነው። ተይ ቶሎ በይ፣ ፈጠን እንበል። እሺ ይኸውና የመምህሩ ሆይ ከህግ አንድ ህግ አዋቂ ወደ ጌታችን መራቸው ኢየሱስ ክርስቶስ ቀርቦ መምህር ሆይ ከህግ ማንች አይቷ ትእዛዝ ታላቅ ናት ብሎ ጠየቀው ይለናል። ተመልከቱ አሁን ኢየሱስ ምን ብሎ እንደሚመልስለት ተመልከቱ። ኢየሱስም እንዲህ አለው፣ ጌታ አምላክህ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ውደድ አለው። ከዛ ቀጠለና ታላቂቱና ፊተኛይቱ ትእዛዝ ይህች ናት፣ ሁለተኛይቱ ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ህግ ትእዛዝ ህጉም ሁሉ ነቢያቱም ሁሉ ተሰቅለዋል። ኦኬ ስለዚህ ፍቅር፣ ይሄንን እግዚአብሔርን መውደድ በፍጹም ልብ በፍጹም ሀሳብ እግዚአብሔርን ውደድ፣ እግዚአብሔርን አፍቅር። ኦኬ ፍቅር። ከዛ ደግሞ ባልንጀራ የሚለውን ቅድም መግቢያችን ላይ ፈተን በደንብ አይተናል። ባልንጀራን ውደድ። ስለዚህ ይሄ ፍቅር የፍቅር ህግን ማን አስተምሯል? ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ስለዚህ የንጉስ ህግ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይም ተመልከች። ቶሎ ክፈችልኝ ገጸ ንባቡን። ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ቶሎ ነው የምንሄደው። አንዱ ላይ ብዙ ሰዓት መፍጀት አልፈልግም፣ ምክንያቱም እና ጅሬ መምጣታቸው ስለማይቀር ቶሎ እያለን ነው የምንሄደው፣ ስድስተኛ ሀትሪክ እንዳይሰሩብን። እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ቶሎ በሉ። ጤናዬ አቤት ሄሉ አልተቻለችም። በቃ ሄሉ አልቻልኳትም። ታች እያያችሁ ነው። ሄሉ ሼር ስታደርግ ሐዋርያዊ ተልኮ ጳውሎስና በርናባስን እንዳስታውስ ነው ያደረገችኝ። ተራራውን ምኑን እያለፉ ወንጌል ሲሰብኩ እሷን በዚህ በሚዲያ ላይ ኑ ተማሩ እያለች ትልካለች። ተባረክ ሄሉ። እሺ ይኸውላችሁ እኔ እንደወደድኳቸው አለ ጌታ መድኃኒታችን ኢየሱስ ክርስቶስ፣ እኔ እንደወደድኳቸው እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህቺ ናት። ትእዛዜ የእኔ ትእዛዝ ማለት ነው። ይህቺ ናት። ተመልከቱ እንግዲህ እንድንዋደድ እንድንፋቀር እግዚአብሔር አምላክ አስቀድሞ አስተምሮናል፣ መክሮናል፣ ሐዋርያትን መክሯል፣ አስተምሯል። የንጉስ ህግ የሚለው ያዕቆብ ለዚህ ነው ንጉስ የሚለው ክርስቶስን ነው። ክርስቶስን ንጉስ እያለ ይጠራዋል። እሺ ገላትያ ምዕራፍ 5 ቁጥር 14 ላይ ቅዱስ ጳውሎስን እንመልከት። ገላትያ ምዕራፍ 5 ቁጥር 14 እንመልከት። ገላትያ ላይ ቅዱስ ጳውሎስ ስለ ፍቅር ያስተማረው ትምህርት አለ። እሱንም እናይና ገጸ ንባቡን አንብበን ወደ ቀጣዩ ክፍል እንሄዳለን። ግልጽ ነው አይደለ? ትምህርቱ በደንብ እየተረዳችሁ ነው አይደለ? መቼም እነዛን 3 ነጥቦች ይዛችሁልኛል ያዕቆብ ተማሪዎች። አዎ ዲያቆን ዛማሬ ላይ አይንም ብላችሁ ሌላ ነገር እንዳትሰንፉ ፕሊዝ። ታተርፉበታላችሁ። ያዕቆብን ተማሩ፣ እመኑኝ። ብዙ መንፈሳዊ ትምህርት፣ ብዙ መንፈሳዊ እውቀትን ገንዘብ ታደርጋላችሁ። ክርስቶስን መምሰል ገንዘብ ታደርጋላችሁ። የሚጠቅማችሁ ሰው ዶክትሬት ከሚማር ያዕቆብ መልእክት እንዲማር ይብልጫ አለው። የዓለም ከምትሰጠው ክብር በላይ የእግዚአብሔርን ቃል መማር ብልጫ አለው እና ተማሩ ለማለት ነው። እሺ ህግ ሁሉ በአንድ ቃል ይፈጸማል አለ ቅዱስ ጳውሎስ። እሺ እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። አያችኋል? ለዚህ ነው የንጉስ ህግ የሚባለው። ስለዚህ ባልንጀራ ማለት የቅርብ ጓደኛ፣ ዘመድ፣ ባልደረባ፣ አብሮ አደግ። መንፈሳዊ ትርጉሙ ደግሞ በተለይ መጽሐፍ ቅዱስ መዝገበ ቃላት ላይ ገብታችሁ ስታነቡ ባልንጀራ የሚለውን ኮንሴፕት ይወስዱና
ባልንጀራ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሞቷልና የሰው ልጆችን ሁሉ የሚነካ ቃል ነው ብለው አስቀምጠውታል። ስለዚህ ባልንጀራ ስንል እናት ብቻ እያልን አይደለም፣ አባት ብቻ እያልን አይደለም። ይሄ ይሰመርበት። እሺ ያዕቆብ መልእክት ላይ ነው የልኝ። አሁን እየጨረስን ነው፣ አይዟችሁ በርቱ። 8-9 ቁጥር 9 ላይ ነው የልኝ። ቁጥር 9 ስለዚህ አንድምታ ትርጓሜያችንም አበው በትርጓሜ ላይ አይታችኋል። ሁሉን አስተካክላችሁ ብትወዱ ፈጻሚያን ሕግ ትባላላችሁ ይላል። ባልንጀራ የሚለውን ኮንሴፕት ያነሱና በቤተክርስቲያናችን አንድምታ ትርጓሜ በያዕቆብ መልእክት ላይ ማለት ነው። እሺ ቁጥር 9 ላይ ነው የልኝ። እሺ ያዕቆብ መልእክት ምዕራፍ 2 ቁጥር 9 ያዕቆብ 2:9 እሺ ያዕቆብ መልእክት ምዕራፍ 2 ቁጥር 9 ላይ ከፍ በይ አንዴ ከ8-9። እሺ ሰላም ስጦታ የምትሰጡ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። እሺ ወንድሞች ሆይ ወዴት ሄድሽ ጤናዬ? ኧረ ተይ እባክሽ እባክሽ እባክሽ። መምህር አይታይም። ኦኬ እሺ ኖ ትክክለኛ አይደለም የከፈሽው። አሁንም እድሉን ልስጥሽ እስክታስተካክል ቶሎ በይ። ያዕቆብ መልእክት ምዕራፍ 2 ነው ያልኩሽ ቁጥር 9 ለሰው ፊት ግን ብታደሉ ነው የሚለው። ተይ ግን ተይ እንዲያው አንዳንድ ጊዜ እኮ ለሰው ፊት ግን ብሎ የሚጀምረው። እሺ ለሰው ፊት ግን ብታደሉ ኃጢአት ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል አለ። ምን እያለን ነው? በመጀመሪያ ቤተክርስቲያናችን ትርጓሜውን እንመልከት። ይህን ክፍል ላይ አበው በትርጓሜያችን ላይ ምንድን ነው እያሉ ያሉት? ቁጥር ለሰው ፊት ግን ብታደሉ ማለትም አንተ ደሃ ነህ፣ አንተ ሀብታም ነህ ብላችሁ ሰውን ብታደሉ፣ አንዱን ወዳችሁ አንዱን ብትጠሉ። የእግዚአብሔር ቃል የሚያዘን ሰውን ሁሉ እንድንወድ ነው። እናንተ ግን አይ ከሌን ወዳለሁ ከሌን ግን አልወድም፣ ከሌ ሀብታም ስለሆነ ከሌን ወዳለሁ ከሌ ድሃ ስለሆነ አልወደውም ብትሉ፣ ለሰው ፊት ግን ብታደሉ ኃጢአት ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን የምትተላለፉ ትሆናላችሁ። ሕጉ ራሱ ይወቅሳችኋል። የእግዚአብሔር ሕግ ይወቅሳችኋል። እግዚአብሔር ተዋደዱ ብሎ አስተምሯል፣ ተፋቀሩ ብሎ አስተምሯል። እናንተ ግን እንደ መዋደድ እንደ መፋቀር ብትጠላሉ ምን ትሆናላችሁ እያለን ነው። ብትጠላሉ ለሰው ፊት ግን ብታደሉ ኃጢአትን ምን ትሰራላችሁ? ሕግም እንደ ተላላፊዎች ይወቅሳችኋል። ሕጉ ራሱ ይወቅሳችኋል። የእግዚአብሔር ሕግ ራሱ ይወቅሳችኋል። ይህን ክፍል አባቶቻችን በጣም በሚገርም ሁኔታ ይገልጹታል። በተለይ ቁጥር 9 ላይ ፊት አይታችሁ ይላሉ። ፊት የሚሉት ይሄ ገጸ ፊቱን ብቻ አይደለም። ለምሳሌ እንዲያው የዲያቆን ዘማኑኤልን ፊት አይታችሁ፣ ፊት ሲሉ ሀብቱን፣ ንብረቱን፣ ያለውን ነገር ያለውን ሀብቱን አይታችሁ ነው። ፊት አይታችሁ ብታደሉ ግን ፍዳችሁን ትቀበላላችሁ ብሎ ያስቀምጡታል። ከሃዲያን እንደመሆናችሁ ከሃዲን እንዲዘልፉት አንድም እንደ ተከራካሪ ሕግ ይዘልፋቸዋል። አንድ ከሃዲ የሆነ ሰው የሚክድ ሰው አለ አይደል? ብዙ ከሃዲያን እኮ አሉ በመካከላችን አሉ። ብዙ ከሃዲያን አሉ። ሰው ገንዘብ ሰጥቷቸው ገንዘቡን ወስደው በብድር መልኩ ወስደው ኧረ አልሰጠም ብሎ ሽምጥጥ የሚያደርጉ ከሃዲያን። እነሱ ምንድን ነው የምንላቸው? እነዚህ ከሃዲያን አይደል የምንላቸው? አዎ ለዛ ነው አበው በትርጓሜያችን ላይ ፊት አይታችሁ፣ የሰውን ፊት አይታችሁ፣ ንብረቱን፣ ገንዘቡን፣ ሀብቱን አይታችሁ ብታደሉ ግን ፍዳችሁን ትቀበላላችሁ፣ ፍርድ ትቀበላላችሁ እያለ ከእግዚአብሔር ዘንድ ነው ፍርድ የምትቀበሉት። እሱ ሀብታም ስለሆነ ለእሱ ብታደሉ፣ እንደኔ አይነቱ ምስኪን ድሃ ደግሞ ተመልክታችሁ እሱ ደግሞ ድሃ ነው ኧረ ዞር በል ብትሉት እግዚአብሔር አምላክ ይፈርድባችኋል ካሉ በኋላ ከሃዲያን እንደመሆናችሁ ከሃዲን እንዲዘልፉት፣ ከሃዲ የሆነ ሰው ከሃዲ ተብሎ እንደሚዘለፍ፣ ዘማዊ የሆነ ሰው ዘማዊ ተብሎ እንደሚዘለፍ፣ ነፍሰ ገዳይ የሆነ ሰው ሰውን የሚገድል ሰው ነፍሰ ገዳይ ተብሎ ወንጀለኛ ተብሎ እንደሚዘለፍ እያሉ ነው። ንጽጽር እያደረጉ ነው አባቶቻችን። ብልሆች ናቸው እኮ። አንድም እንደ ተከራካሪ ሕግ ይዘልፋችኋል ይላሉ። ሕጉ የእግዚአብሔር ሕግ ይዘልፋችኋል እናንተን። ለምን? አድሎ አድርጋችኋልና። አድሎ አድርጋችሁ ድሃውን ገፍታችኋል፣ ባለጸጋውን ገንዘብ አድርጋችኋል። ስለዚህ ሕጉ የእግዚአብሔር ሕግ ይፈርዳችኋል። ምክንያቱም ሕጉ ምንድን ነው የሚለው? ባልንጀራህን እንደ ራስህ አድርገህ ውደድ ነው የሚለው። የሰውን ልጅ ውደድ አፍቅር ነው የሚለው። አንተ ግን ሀብትን ፊትን አይተህ አድሎ አድርገሃልና የእግዚአብሔር ሕግ ይፈርድብሃል
ምን አይነት ፍርድ ነው የሚፈረድብን? ጌታ በማቴዎስ ወንጌል ምዕራፍ 25 ላይ እንደተገለጠው በማቴዎስ ወንጌል ምዕራፍ 7 ላይም እንደተገለጠው ለፍርድ ሲመጣ ለጻድቃን ሲፈርድላቸው፣ ምክንያቱም እነሱ በትንሣኤ ልቦና ከብረው አልፈዋልና በትንሣኤ ዘጉባኤ ሲከበሩ፣ ኃጥአን ደግሞ በትንሣኤ ልቦና ወድቀዋልና እግዚአብሔርን አክብረው በሕይወታቸው አልተመላለሱምና ውደዱ ያለውን የእግዚአብሔርን ቃል አፍርሰዋልና እነርሱ ላይ ደግሞ ይፈርድባቸዋል። ምን ብሎ ነው የሚፈርድባቸው? አላውቃችሁም ይላቸዋል። እስቲ አስቡት፣ አላውቃችሁም። ዲያቆን ዘማኔል እኮ አይደለም፣ መምህር ዘላለም እኮ አይደለም አላውቃችሁም ያለው። እህታችን ሀምብል እኮ አይደለችም አላውቃችሁም ያለችው። ወይም እኮ ሀንዬ አይደለችም፣ ወይም ክርስቶፎሮስ እኮ አይደለም አላውቃችሁም የሚለው። ማን ነው? ማቴዎስ ወንጌል ምዕራፍ 7 ላይ ግቡና ይዩት። ኢየሱስ ክርስቶስ። አስባችሁታል? ላይክ ኢማጂን ታዲያ በክርስቶስ የፍርድ ወንበር ተገልጣችሁ አላውቃችሁም ሲላችሁ እሱ እግዚአብሔር ይጠብቀናል። እውነቴን ነው የምላችሁ። እግዚአብሔር ካላወቀን እኮ በቃ ጠፍተናል እኮ። የለም እኮ በቃ ባዶ ነን እኮ። አሳ ይላሉ አቦ ከውሃ ወጥቶ እንደማይኖር እኛ ከእግዚአብሔር ተለይተን ልንኖር አንችልም። ከመንግስቱ ተለይተን ልንኖር አንችልም። ክርስቲያኖች በጣም እኮ ነው የሚያስፈራው። እኔ አሁን አንዳንድ ጊዜ እንዲያው ይሄ ፍሮግ ኢን ፓን የሚለው ቲዎሪ በጣም በላያችን ላይ ተሰርቶብናል። በቃ ኃጢአት ተለማመድ ነው፣ ውሸት ተለማመድ ነው፣ ማስመሰል ተለማመድ ነው፣ ዘረፋውን ተለማመድ ነው፣ መለያየቱን ተለማመድ ነው፣ ጥላቻውን ተለማመድ ነው እና ኃጢአት እንኳን መስሎ አይሰማንም። መንፈስ ቅዱስ ርቆናል። አንዳንድ ሰው በነገራችን ላይ መንፈስ ቅዱስ የቀረበው ሰው ስናጠፋ ስንበድል ይወቅሰናል። ይሄ እኮ ኃጢአት ነው፣ ይሄ እኮ በደል ነው ብል ቶሎ ወደ እግዚአብሔር ወደ ንስሐ አባታችን ሄደን ንስሐ እንገባለን። ወደ ቤተክርስቲያን ሄደን እናለቅሳለን። ይሄ መንፈስ ቅዱስ ያደረበት ሰው ነው። መንፈስ ቅዱስ የራቀው ሰው በቃ ምንም ወቀሳም የለበትም። ጎበዝ ኃጢአት ላይ ራሱን እንደ ስልክ አይፎን አሁን አፕዴት እንደሚደረገው ራሱን አፕዴት እያደረገ ነው የሚሄደው። ዝሙቱን አፕዴት እያደረገ ኃጢአቱን አፕዴት እያደረገ እየጨመረ ነው የሚሄደው። ይሄ ለጥፋት የተዘጋጀ ከተማ ይላሉ አባቶቻችን መምህራን። ምን ብሎ ነው ያስቀመጡት? ነፍሱን ይማረውና አንድ ቀን አስታውሳለሁ ዳንኤል ክብረት እንዲህ ብሎ ያስተማሩ ነበረ። ለጥፋት የተዘጋጀች ከተማ ነጋሪት ቢጎሰም አትሰማ የሚለው። ለጥፋት የተዘጋጀ ሰው ንስሐ ግባ ብላችሁ በሩን ብታንኳኩበት አይሰማም። በቃ ልቡን ያደነደነ ሰው። እስቲ በቅዳሴ ስርዓታችን ላይ እንዲያው ብዙ ነገር በተናገርኩና ብዙ ነገር ባስተማርኩ አሁን ሰዓቴ እንዳይሄድ ጎረምሶቹ መጥተው እንዳያጠፉብን እንጂ ስንቱን ነገር ማንሳት ችል ነበር። ኢቭን እሑድ ዕለት አሁን ቅዳሴ ግጻኤው ላይ ምንድን ነው የተነበበው? የሉቃስ ወንጌል ላይ የተነበበው አይደለም? ጎበዝ ግጻኤው ቅዳሴ ሄዳችሁ እስቲ አንድ ቁጥር ጻፉ። ታስቀድሳላችሁ። ቅዳሴ ሄዳችሁ የእሑድ ማለት ነው ሰንበት ምንድን ነው የተነበበው? የሉቃስ ወንጌል ምዕራፍ 8 ከቁጥር 1 እስከ 22 ዘር ሊዘራ ስለወጣው ዘሩን የሚዘራው አራቱ በመንገድ ዳር የወደቀ በእሾህ መሀል የወደቀ በጭንጫ በአለት ላይ የወደቀ በመልካም መሬት ላይ የወደቀ ልብ ነው። ያ መሬቱ ልብ ነው። በመልካም መሬት ላይ የወደቀ ያፈራው ማለት ነው። መልካም የእግዚአብሔርን ቃል ሰምቶ ፍሬ ያፈራው አይደለም ነው አይደል? በመንገድ ዳር ደግሞ የወደቀ ወፎች የሚለው ዲያብሎስን ነው መጥተው ለቀሙት። የደነደነ ልብ ነው እና ፍሬው ይታያል። መጥተው ለቅመው ወሰዱት። በእሾክ መሀል ደግሞ የወደቀው መከራው ፈተናው ሲመጣ አንቆ እንዳያድግ አደረገው፣ አስቀረው አይደለ? በጭንጫ ላይ ደግሞ የወደቀው በአለት ላይ የወደቀው እነዚህ ደግሞ ምንድን ናቸው? አስተውሎት በቃ ስሜታዊ የሚሆኑ ብሎ የሚነሱ ንግስ ሲሆን ታያዋቸዋላችሁ። ከዛ በኋላ የለም፣ ሽታቸውም የለም። በቃ በስሜት የሚሮጡ የሚጋልቡ ክርስቲያኖች አሉ። ከዛ በኋላ አጀሬ መጥቶ ጎሰም ሲያደርጋቸው እንዴ ክርስትናማ እንዲህ ከሆነ ብለው አንገታቸው ላይ ያለውን መስቀል ቆርጥ አድርገው በቃ ለቦይፍሬንዳቸው ብለው እምነታቸውን የሚክዱ ሞልተዋል። ከዛ ደግሞ በእሾክ መሀል የወደቀው ፍሬ ደግሞ እናያለን። እሾክ የተባለ ምድራዊ ሀሳብ። እነዚያውን ባለጸጎች ናቸው። ስለ ገንዘብ ያስባሉ፣ ስለ ምድራዊ ህይወት ያስባሉ። ንስሐ ሳይገቡ ስጋው ደግሞ ሳይቀበሉ የእግዚአብሔር ቃል ሳይማሩ ምን ይላሉ? ወደ መቃብር ይወርዳሉ። ጎበዝ እኛ ከየት ነን ያለ ነው? አሁን ከየት ነን? እኛ መመርመር አለብን እኮ ማወቅ አለብን። ከየት ነው ያለ ነው? እኛ ራሳችንን መርመር ልናውቅ ያስፈልጋል። መሆን ያለብን በመልካም መሬት ላይ የወደቀውን ዘር ነው። በእኛ ውስጥ የእግዚአብሔር ቃል ይዘራል። ኦኬ፣ ዘሪው ማን ነው? ኢየሱስ ክርስቶስ ይዘራዋል። ቃሉን ሰምተን ፍሬ እናፈራለን። ያ የተወደደው በእግዚአብሔር የተመሰገነው
የመንፈስ ቅዱስ ፍሬ አፍርተን የእግዚአብሔር መንግስትን ልንወርስ ያስፈልጋል። ስለዚህ ሾክ ላይ አለት ላይ እና መንገድ ዳር ላይ እንደወደቀው ፍሬ እንደወደቀባቸው እንዳንሆን እግዚአብሔር ይርዳን። ስለዚህ ንስሐ እንግባ። እግዚአብሔር ይፈርድብናል። ሁሉንም ሰው እንድንወድ እንጂ የተጠራ ነው። ኦኬ ማለትም ማበላለጥ ገንዘብ እንዳናደርግ ነው። እግዚአብሔር አምላክ ባልንጀራችንን እንድንወድ ነው የተጠራ ነው እንጂ አንተ ሀብታምና አንተ ደሃ ነን እያልክ እንዳታበላልጥ። አገልጋዮች ንስሐ አባት ደሃውን ሄዳችሁ ጠይቁ። ሀብታሙ ላይ ብቻ አይደለም መሮጥ፣ ገንዘብ ያለው ላይ ብቻ አይደለም መሮጥ፣ አዋቂ ሳይሆን ታዋቂ የሆነው ላይ ብቻ አይደለም ሄዶ መሮጥ። ፕሊስ እኔም እናንተም እግዚአብሔር ቃል ነው የሚናገረው። ሁላችንም ንስሐ ልንገባ ያስፈልጋል። ደሃውን ሄደን እዛ አልጋ ላይ የሚጠይቀው የሌለውን እንጠይቅ። ደሃውንም ሄደን እንውደድ፣ እንቀፍ፣ እናቅርበው። ይህንን እንድናደርግ የእግዚአብሔር ቃል ያዘናል። እምቢ ካልን ይኸው አበው በትርጓሜያችን ከሃዲያን እንደመሆናችሁ ከሃዲን እንዲዘልፉት አንድም እንደ ተከራካሪ ሕግ ይዘልፋችኋል። የእግዚአብሔር ሕግ የእግዚአብሔር ስርዓት ይዘልፋችኋል። እሺ እንቀጥል። ያዕቆብ ምዕራፍ 2 ቁጥር 10 ላይ ቶሎ በይ። አሁን ይኸው ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናክል ማንም ቢኖር በሁሉ በደለኛ ይሆናል። ቀጥይ ቁጥር 11 ላይ አታመንዝር ያለው ደግሞ አትግደል። ስሚ አታመንዝር ያለው ደግሞ አትግደል ብሏልና ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል። አሁን አንዳንድ ሰዎች አሉ። አሁን እዚሁ እየተማርን እኮ ይገርመናል። እኔ በጣም ነው የሚገርመኝ። እዚሁ እየተማርን ስለ አድሎ እየተማርን ሌባ ከሆነ አይ እኮ ስለ ሌብነት አይደለም የሚናገረው እኔ ችግር የለብኝም ብሎ የሚያልፍ ሊኖር ይችላል። የእግዚአብሔር ቃል ግን ምንድን ነው የሚለው? ያዕቆብ ምን እያለን ነው? አመንዝራውም፣ ተሳዳቢውም፣ ነፍሰ ገዳዩም የእግዚአብሔር ፍርድ ይፈረድበታል። ግልጽ ነው ወይ? ይሄ ቅጣቱን ነው የሚናገረው። በደንብ ስሙ። የኃጢአት ደሞዝ ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ የኃጢአት ደሞዝ ምንድን ነው የሚለው? ሞት ነው ይላል። ለምሳሌ ሰው እናየዋለን። 10 በር ያለው ሰው 9ኙን ቢዘጋ ይላል። እንደው ባነብላችሁ ደስ ይለኛል። ቃል በቃል እያነበብን ብንሄድ ደስ ይለኛል። እሺ ላንብብላችሁ። 10 ደጃፍ ያለው ያዕቆብ መልእክትን ሲተረጉሙ ነው። ስሙ ይህንን ክፍል ሲተረጉሙ ይላሉ 10 ደጃፍ ያለው ስንት ደጃፍ? 10 ደጃፍ ያለው ቤት 9ኙ ሁሉ ተዘግቶ አንዱ ክፍት የሆነ እንደሆነ ጠላት በዚያ ገብቶ የባለቤቱን ቸብቸቦውን ቆርጦ ገንዘቡን ዘርፎ ሲሄድ የ9ኙ መዘጋት እንዳያድነው 9ኙን መጠበቁ አንዱን በማፍረሱ የሚመጣበትን ፍዳ አያስቀርለትም። እንደዚሁም ለአንዱ መስጠቱ ለአንዱ በመንሳቱ የመጣበትን ፍዳ አያስቀርለትም ይላሉ። ይህ ሰማችሁ ነው። 10 በር ያለው ሰው ቤቱ እንግዲህ ምን አይነት ቤት ነው? በጣም ትልቅ ግዙፍ ቤት ነው በሉትና አስቡት። በጣም ባለጸጋ በምድራዊ ሀብት ሚሊዮኔር ልላልኩና ምንም የሚሊዮን ዋጋም የላትም። አሁን ቢሊዮኔር ነው ልበል። እንግዲህ ይህ ትልቅ ግዙፍ ቤት አለው። 10 ደጃፍ አለው። ይሄ ሰው 10 በር ካለው ልበለው፣ በደንብ እንድትረዱት ማለት 10 በር ያለው ቤት አለው ልበል። 9ኙም ዘግቷል ከሌባ ለመጠበቅ ማለት ነው። እየቆለፈ በጋን በምን አድርጎ መልካም ነው አይደል? 9ኙን መዝጋቱ ጎበዝ ያስብለዋል። ጎበዝ ነው። ግን አንዷን ረስቷታል። ምናልባት ደክሞት እንዲያው ወይ በቃ ልተኛ ደከመኝ ነገ ዘጋዋለሁ ብሎ ሊሆን ይችላል። ተኝቷል። አሁን 9ኙ ተዘግቷል። አንዱ ክፍት ነበረች። ከዛ ሌባ ሆዬ መጣና ሲሞክር አንደኛው ተዘግቷል። ሲሞክር ተዘግቷል ይለዋል። ከዛ በቃ ሌባውም ተስፋ ቆርጦ አይ ዛሬ እንዲያውን ያልቀናኝም አይ ሳልዘርፍ በቃ ባዶ እጄን ልሄድ ነው ብሎ እንደ አጋጣሚ አንድ የቀረችዋን ክፍት ሲያደርጋት ውልል ብሎ ተከፈተለት። አጀሬ ገብቶ አልኳችሁ የዛን ሰው ንብረቱን ዝርፍ አድርጎ ቤቱ ደግሞ የት ነው እንዳትሉኝ፣ ምሳሌ ነው ደግሞ የተናገርኩ ያለሁት። ደግሞ ሌላ ነገር እንዳትወስዱ ትርጓሜ ሆኖ ነው የተናገርኩ ያለሁት። ገብቶ አልኳችሁ ወርቁን፣ ዳይመንዱን፣ ሁሉን ነገር ዝርፍ አድርጎት ጠፋ። ከዛ አጀሬ ባለቤቱ ጠዋት ሲነሳ ንብረቱ ሁሉ ጠፍቷል። እየሰራው የለፋበት ሁሉ ነገር ገደል ገብቷል። ከዛ በቃ ደረቱን እየደቃ ፀጉሩን ይዞ ቢያለቅስ ቢጮ ምንም ፍዳውን ተቀበለ ማለት ነው። ለምንድን ነው አበው እንደዚህ ብሎ የሚናገሩት? ያዕቆብ ምን እያላችሁ መሰላችሁ? መልካም ነው አለመዘሞት። አልዘመትኩም ግን ዋሽቻለሁ ብትሉ
አለመዘሞታችሁ መልካም ሆኖ ሳለ በድንግልና መኖራችሁ መልካም ሆኖ ሳለ በመዋሻችሁ የእግዚአብሔርን ፍዳ ትቀበላላችሁ። አይ አንዱን ነው የምጠብቀው አትሉም። ማድላት የለም። እግዚአብሔርን የምንወደው ከሆነ የምትወዱኝ ከሆነ ትእዛዛቴን ጠብቁ አለው ጌታ ነው ያላልኩም። ዲያቆን ዛማኑኤል ሳይሆን ወንጌል ነው የሚናገረው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ግቡና ተመልከቱት። የምትወዱኝ ከሆነ አለ ጌታ ምን አድርጉ አለ? ትእዛዛቴን ጠብቁ አለ። ትእዛዙን ልንጠብቅ ይገባል። አታመንዝር አላለ አለማመንዘር፣ አትስረቅ አላለ አለመስረቅ፣ አትግደል አላለ አለመግደል፣ አትዋሽ አላለ አለመዋሸት፣ አድሎ አታድርግ አላለ አድሎ አለማድረግም ይጠይቃል። አንዱን አድርገን አንዱን አሁን አንዳንዱ ሰው አይዋሽም ግን ይዘርፋል። አድሎ ማድረጉ ነው ማለት ነው። አያችኋል። ለውሸት ትልቅ ኤምፋሳይዝ ነው የሰጠው። ውሸትን ፒናክል አስቀምጧል፣ ቶፕ አድርጎ አስቀምጧታል። ግን ሌባ ነው፣ ይዘርፋል። ሙስናው ጥርግ እያደረገ ከቀበሌ ከወረዳ ከሀገር የሚዘርፉ ስንት ወንበዴ ያለ መሰላቸው። ፍዳውን ይቀበላል። ፍዳው ምንድን ነው? አላውቅህም የሚለውን የጌታ የመድኃኒታችን ኢየሱስ ክርስቶስ ፍርድን ገንዘብ ያደርጋል እያለ ነው። ስለዚህ እናንተም ታዲያ ስለምን ታደላላችሁ? አንዱን ወዳችሁ ሌላውን ለምን ትገፋላችሁ? እግዚአብሔር በአንዱን ትታችሁ ሌላውን ሕግ ብትጠብቁ እንደሚፈርድባችሁ ሕጉ እንደሚፈርድባችሁ እያወቃችሁ እናንተስ በእናንተ ውስጥ አድሎነትን ለምን ገንዘብ አደረጋችሁ ይላል ያዕቆብ። ዲያቆን ዛማኑኤልን ይናገራል፣ እናንተን ይናገራል። መልሱ ለእናንተ ተዋለው ማለት ነው። ስለዚህ የእግዚአብሔርን ሕግ ልንጠብቅ ያስፈልጋል። እስቲ ጤናዬ እንዲያው አንድ ማስረጃ ደግሞ አንድ ጨመር ላድርግላችሁ። ወደ ዮሐንስ ጋር እንሂድ። ቅዱስ ዮሐንስን በጣም ነው የምንወደው አይደለ? እኛ ኢትዮጵያውያን እመቤታችንን በጣም ነው የምናፈቅራት፣ በጣም ነው የምንወዳት። ከዛው ጋር ተያይዞ ዮሐንስን ደግሞ ለየት ያለ ፍቅር አለን። ለምን ብለው ቢጠይቁ እንተዋወቃለን አይደለ? እነሆ እናትህ ብሎ ለዮሐንስ እመቤታችንን እንዲሁ ምን ብሎ ይሆን ቅዱስ ዮሐንስ አስባችሁታል? እንዲሁ እመቤታችንን ይዞ ቤቱ ሲገባ ምን ብሎ ይሁን? አቲንክ አንድ ቀን በዛች ብቻ ሰርመን ማዘጋጀት አለብን። ስብከትን በዛች ብቻ እንዲያው ቅዱስ ዮሐንስ የጌታን እናት ይዞ ቤቱ ሲገባ ምን ብሎ ይሆን? አቤት መታደል። እስቲ እንመለስ ግን ወደ መልእክቱ እንሂድ። ዮሐንስ ወንጌል ሁለተኛ ዮሐንስ መልእክት ምዕራፍ 1 ክፈችልኝ ጎበዝ። ምዕራፍ 1 ሁለተኛ ዮሐንስ መልእክት ምዕራፍ 1 ቶሎ በይ ጤናዬ ጎረምሶቹ ሳይመጡ ቶሎ በይ። እሺ ቶሎ በይ ቁጥር 7 ላይ ቁጥር 8 ላይ ነው ያለኝ። ቁጥር 8 ላይ ተመልከቱ። አሁን ቅዱስ ዮሐንስ ምንድን ነው የሚለው? ሮምናን ነው የሚናገራት። ሮምናን ይላሉ አበው በትርጓሜ። እዚህ መጽሐፍ ላይ ሮምና ብሎ በእርግጥ አይገልጻትም። አንዲት ታላቅ ሴት እንደሆነች እመቤት እያለ ቅዱስ ዮሐንስ የሚጠራት አንዲት ታላቅ ሴት እንደሆነች ነው የሚያስቀምጠው። ግን አበው በትርጓሜያችን ሰሞኑን ሮምና ብለው ያስቀምጠዋታል። ግን ቅዱስ ዮሐንስ ታሪኩን ታውቁታላችሁ። ቅዱስ ዮሐንስና ደቀ መዝሙሩ ከሰባቱ ዲያቆናት መካከል በሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከተዘረዘሩት ሰባቱ ዲያቆናት መካከል አንዱ ፕሮክሮስና ቅዱስ ዮሐንስ ወደ ሮምና ቤት ገብተው ወንጌልን አስተምረው ወደ ቤተክርስቲያን እንደጨመሯት ተጽፎልን እናነባለን። ይህ ከሆነ በኋላ ቅዱስ ዮሐንስ ምን እያለ ይመክራታል? ተመልከቱ። ልጆቿ በመልካም መንገድ እየተመላለሱ በእግዚአብሔር ቃል እውነት እየተመላለሱ ስለነበረ ያመሰግናታል። ማመስገን ብቻ ደግሞ አይደለም፣ ሙሉ ደሞዝ እንድትቀበል ምን ማድረግ እንዳለባት ይነግራታል። ተመልከቱ። ይኸው ቁጥር 8 ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 እሺ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ አለ ተመልካች፣ ከፍ አድርጉ። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። ኦኬ ምን እያላት ነው? በመልካም እየተመላለሽ ነው አንቺም ልጆችሽም። ኦኬ የመኳንንቱን የነገስታቱን ልጆች እየተቀበለች የምታስተዳድር ይላል አንድምታ ትርጓሜያችን። ብቻ ኤኒዌይስ መልካም ነገር እየሰማ ነው ቅዱስ ዮሐንስ። ስለማን? ስለ ልጆቿ። ስለማን? ስለዚህ ታላቅ ስለ ሮምና። ስለዚህ ያመሰግናትና ግን ይላታል ፍጻሜ መኖር መቻል አለበት። አሁን ጥሩ መንገድ ላይ ነሽ፣ ኦኬ ወደ ክርስቶስ የሚወስደው መንገድ ላይ ነሽ፣ የፍቅር መንገድ ላይ ነሽ፣ ግን መጨረስ አለብሽ። አያችሁ አይደል? ለዚህ እኮ ነው ሊቃውንቱ ኢትዮጵያን በተርጉማን በነገረ ድህነት ላይ እምነትና ስራን አስተባብረን እንያዝ የሚሉት። ኦኬ ኤኒዌይስ እሱ ላይ የሚቀጥለው ረቡዕ ዕለት በሰፊው እንማራለን፣ ነገረ ድህነት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ይመስላል የሚለውን። ስለዚህ ግን ምን አላት ሮምናን ቅዱስ ዮሐንስ? ሙሉ ደሞዝ እንድትቀበይ ይገባል። ስለዚህ ሙሉ የሰራችሁት ሲል መልካም ስራ ስትሰራ ቆይታለች። እምነትን ከስራ ጋር በፍቅር ከሚሰራ ይላል ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በፍቅር ከሚሰራ ስራ ጋር ገንዘብ አድርጋ ይዛለች። መልካም ነው፣ ይሄንን እየሰራችሁ ነው፣ በርቱ ይላልና ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ደግሞ ተጠንቀቁ ይላል። መጨረሻው ያማረ ይሆን ዘንድ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ ብሎ የድል አክሊልን ንጉሱ ኢየሱስ ክርስቶስ እስኪያቀናጅሽ ድረስ
ተጠንቀቂ። ምክንያቱም በዘመኑ ብዙ ሐሳውያን ተነስተው ነበረ። እነዚህ ኖስቲሳውያን የሚባሉ ማለት ነው። እነሱ ብቻ ሳይሆን ብዙ ሐሰተኛ መምህራን ነበሩ። እነሱ መጥተው ስህተት እንዳያስተምሩሽ ተጠንቀቂ፣ የሰራሽውን እንዳታጠፊ እያለ ሲመክራት እንመለከታለን። ስለዚህ ክርስቲያኖች ምን እያልን ነው? ሕገ እግዚአብሔርን መጠበቅ መቻል አለብን። አንዱን ሕግ ጠብቀን ሌላውን ብንተው የሕጉ ፍዳ እንቀበላለን፣ ፍርድን እንቀበላለን ማለት ነው። በጣም ግልጽ ነው ብዬ ተስፋ አደርጋለሁ። ወደ ቁጥር 11 እና 12 እንሂድና እንቋጫለን ማለት ነው። ቶሎ በይ ቶሎ በይ። ጤናዬ፣ ኧረ ጎረምሶቹ ሳይመጡ እየጸለያችሁ ደግሞ ባካችሁ አሁን ድርግም እንዲያደርጉት እንደ ኢትዮጵያ መብራት ኃይል የክሪስማስ ትሪ ያደርጉት። በጣም ይቅርታ ተጠርቼ ነው ማዳም ባክሽ ትንሽ እሺ ከፍ አሉ መልሻለሁ። እሺ ማዳምዬ እናመሰግናለን። እዚህ ክሪስማስ ትሪ ያደርጉት እኮ የዲያቆን ዘማኑኤልን ቲክቶክ፣ ይሄን ቲክቶክ ብልጭ ድርግም። እሺ ቶሎ በይ 10 ቁጥር ማለቴ 11 እና 12 10 አይተናል። 11 ያዕቆብ መልእክት ምዕራፍ 2 ቼክ እያልክሽ እንደ ቅድሙ እንዳትሳሳች። ምዕራፍ 2 ቁጥር ከፍ አድርጊው አንዴ ከፍ 12 እነሱ ላይ 11ን አንዴ አይተናል፣ አያይዘን አይተናል። 11ን ጨርሰናል። እሺ 12 ላይ ነው። አሁን ስሙ። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምሕረት ለማያደርግ ከፍ አድርጊው ቁጥር 12 እና 13ን አንድ ላይ አድርገን እናየዋለን። እሺ አንድ ላይ አድርገን እንየው ሰዓታችን ለመጠበቅ። እሺ ጠጋ አድርጊው አንዴ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትም በፍርድ ላይ ይመካል ይላል። በቃ ግልጽ ነው አይደለ? ምሕረት እኛ እንድንማር ምን ማድረግ መቻል አለብን? ማሪዎች መሆን መቻል አለብን። ምሕረትን ምንሰጥ መሆን መቻል አለብን። እኛ ሕጉን ሳንጠብቅ አንዱን ሕግ ጠብቀን ሌላውን ሕግ ችላ እያልን መመላለስ የለብንም። ኦኬ። ምሕረትን ለማያደርግ ግን አሁን እግዚአብሔር ሆይ ማረኝ ብሎ ቢጸልይ ምን ጥቅም አለው? ምንም ጥቅም የለውም። ምሕረትን ለማያደርግ ባህሪ ላልሆነ ሰው ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ይፈረድበታል እያለን ነው። ምሕረትም በፍርድ ላይ ይመካል። ሰው ትማሩ ዘንድ ማሩ፣ ይቅር ትባሉ ዘንድ ይቅር በሉ። ቁጥር 12 እና 13 ነው እያየን ያለ ነው። እስቲ ከዚሁ ጋር አያይዘን የመጽሐፍ ቅዱስ ክፍሎችን እናያለን። ኦኬ፣ ከዚሁ ጋር አያይዘን የማቴዎስ ወንጌል ምዕራፍ 6 ቁጥር 10 ክፈችልኝ። የማቴዎስ ወንጌል ምዕራፍ 6 ቁጥር 10 ጤና ማዳምዬ ባክሽ ማቴዎስ 6 እሺ አባታችን ነው የሚለውን እንደዚህ አብረን እንበለው እስቲ። ከፍ አድርጊው ከፍ ነው ወደ ላይ ከፍ እሺ። እንግዲህ እናንተስ እንዲህ ጸልዩ አለ ጌታ። እሺ እንዴት አድርገን እንጸልይ? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ። እሺ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ከፍ እያልሽ ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ጎበዝ። አሁን እዚህ ጋር ነው የምንፋጠጠው አልኳችሁ እኔና እናንተ። እኛ አልን አሁን ሁሉም ሰው እኮ አናስተውለውም እንጂ ሁላችንም የምንጸልየው ጸሎት ነው። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን እንላለን። አሁን ጥያቄው እስቲ በራሳችን ቃል ብንመዘን ሕጉ አይፈርድብንም ወይ? እኛ የበደሉንን ይቅር ብለናል ወይ ብለን ራሳችንን ልንጠይቅ ያስፈልጋል። እኛ ምሕረት አድርገናል ወይ? ራሳችን እኮ ዕለት ዕለት በምንጸልየው የጸሎት ክፍል
ፊት እኔ እኮ እግዚአብሔር ሆይ የበደሉኝን ይቅር የምል ሰው ነኝ እናንተም ይቅር በለኝ ብንለው እኛ እግዚአብሔርን እየተሳደብን አይደለምን? እስቲ ልጠይቃችሁ፣ አይደለም? እየዋሸን አይደለም? በእግዚአብሔር ላይ እየዘበትን አይደለም? አንዳንድ ጊዜ እኮ በጸሎት ፊት ቆመን እንኳን የማናደርገውን እናደርጋለን ብለን ስንናገር ስድብ የሚሆንበት ጊዜ አለ። አይን ባልሳሳት ኢዘር ቅዱስ ኤፍሬም ሶሪያዊ ወይም ቅዱስ ይስሐቅ ሶሪያዊ ናቸው የተናገሩት ይሄንን። በእግዚአብሔር ፊት ቆመን በጸሎት ፊት ቆመን በእግዚአብሔር ፊት ቆመን በጸሎት ፊት ቆመን የማናደርገውን አድርገናል ብለን ስንናገር እኛ የበደለን በደላችንን ይቅር በለን ብለን ስንጸልይ ይሄ እግዚአብሔርን መሳደብ ነው። ይሄን ስንት ያውቃል? አሁን እዛ ጋር እህታችንን እያስለቀስን እዚህ ጋር ወንድማችንን እያስለቀስን በእግዚአብሔር ፊት ቆመን ጌታ መድኃኒት ኢየሱስ ክርስቶስ ምሕረትን ላክልኝ ይቻላል እንዴ ጎበዝ? ይቻላል? አይቻልም፣ አይቻልም። ለዚህ ያዕቆብ ቀልድ የሚያውቅ በእግዚአብሔር ቃል ላይ የሚቀልድ ሐዋርያ አይደለም። እውነቷን ነው። ሰው ወደደው አልወደደው፣ ሰው አጨበጨበለት አላጨበጨበለት፣ የእግዚአብሔርን ቃል እውነቷን ቁጭ አድርጎ ነው የሚያስቀምጠው። ምሕረትን የሚፈልግ ምሕረት ያደርጋል። በቃ ስለዚህ በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናል፣ ምሕረትን በፍርድ ላይ ይመካልና። ኦኬ፣ ምን ማለቱ ነው? እዚህ ክፍል ላይ የነፃነት ሕግ የሚፈርድብን ከሆነ ይላሉ አበው በእግዚአብሔር ወሰን የለሽ ምሕረት ልንደሰት አንችልም። በወሰኖቹ ውስጥ ያለውን አስመልክቶ ለወንድሞቻችን ርኅራሄ ማሳየት ካልቻልን በስተቀር ይላል። እግዚአብሔርን በእውነት ልንወድ የሚገባው ሕጉን በመፈጸም ነው፣ ሕጉን በመጠበቅ ነው። እኛ የእግዚአብሔር ምሕረትን ለማግኘት እኛ ምን አድራጊዎች መሆን መቻል አለብን? ጎበዝ፣ በእግዚአብሔር ቃል እውነት መመላለስ አለብን። ምሕረት አድራጊዎች መሆን መቻል አለብን። ምሕረትን ገንዘብ ለማድረግ ደግሞ ምሕረትን ገንዘብ ለማድረግ ሲባል ምሕረት የሚባል ሰው ወንድ ወይም ምሕረት የምትባል ሴትን እያልኩ አይደለም። ምሕረት የእግዚአብሔር ምሕረት በእኛ እንዲያደር እኛ በእግዚአብሔር ቃል እውነት መመላለስ አለብን። አይ እንዲያው ዲያቆን ዛማኑኤል እንዲያው አሁንም እንደው እስቲ ሌላ ማስረጃ ካልሰጠኝ የሚል ሰው ካለ ችግር የለም። ጥቅስ ኦርቶዶክሳውያን እኛ እንደ ጉድ ነው ጥቅስ የምንናገረው። ችግር የለም፣ እንመልከት እስቲ። አሁንም ወደ ቅዱስ ዮሐንስ እንሂድ። አንድ ጥቅስ ይበቃናል። ችግር የለም። ጎረምሶቹ ሳይመጡ የክሪስማስ ትሪ ሳያደርጉት አካውንታችንን ቶሎ በይ። ስድስተኛማ አይደርሱብንም ዛሬ። ቶሎ በይ። ሁለተኛ የዮሐንስ መልእክት ክፈችልኝ። ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 3 የቅዱስ ዮሐንስ ወዳጆች ነን አይደለ? ይኸው ተመልከቱ። ቁጥር 3 ጤናዬ። እሺ፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምሕረት፣ ሰላም በእውነት በፍቅር ከእኛ ጋር ይሆናሉ አለ። ከእኛ ጋር ሲል ሐዋርያው ቅዱስ ዮሐንስ ከሐዋርያት ጋር፣ ከደቀ መዛሙርቱ ጋር፣ ከሮምና ልጆች ጋር፣ እውነትን ከወደዱ ከሮምና ልጆች ጋር። ሮምና የሚለው አቦ ትርጓሚያችን ነው እንጂ መጽሐፍ ቅዱሱ እመቤት ብሎ ነው የሚጠራት። አንዲት ታላቅ ሴት ይለዋል ትርጉሙ። እሺ፣ ለምንድን ነው እንደዚህ ያለው ቅዱስ ዮሐንስ? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ምስጢረ ሥላሴን ሲናገር ተመልከቱ። ከእግዚአብሔር አብ ከእግዚአብሔር ወልድ የሚሰጥ ነው ከኢየሱስ ክርስቶስ። ኢየሱስ ክርስቶስ ያው ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ አንድነትን ነው የሚናገረው። በስልጣን መተካከልን ነው የሚናገረው። የሆነ ነገር ልናገር አልኩና ነገር ባልፈልግ ጥሩ ነው። እሺ፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና አለ። ተመልከቱ፣ ጸጋና ምሕረት እንቀጥል፣ አንድ እንጨምር አይደለ? ሰላም፣ ጸጋ፣ ምሕረት፣ ሰላም ካለ በኋላ ጸጋ፣ ምሕረት፣ ሰላም የምትፈልጉ ይኸው በእውነትና በፍቅር ከኛ ጋር ይሆናሉ አለ። እውነት የተባለ ማን ነው? ኢየሱስ ክርስቶስ። ፍቅር መባሉ ምንድን ነው? ክርስቶስን መውደዳችን የሚገልጸው ጋይስ ሊጀምሯቸው ነው። ቆይ በል ጨርሰናል። ዲያቆን ክርስቶፎሮስ ቶሎ ነው ጨርሰው። በቃ ይኸው ጨርሰናል። ኧረ እንዳትዘጉት እባካችሁ እንዳትዘጉት። ቆይ እሺ፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላም በእውነት በፍቅር ከኛ ጋር ይሆናሉ አለ። እሺ፣ ጸጋ፣ ምሕረት፣ ሰላም። እሺ፣ እውነትና ፍቅር የሚለው እውነት የተባለ ኢየሱስ ክርስቶስ፣ እኔ መንገድም እውነትም ሕይወትም ነኝ አለ። እውነት የተባለ ኢየሱስ ክርስቶስ። እሺ፣ ክርስቶስን የሚያምን አንድ ያዙልኝ። ከዛ ደግሞ በፍቅር አለ። በፍቅር የሚሰራ ስራ አለ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራባዊ ቱርክ ኤፌሶን ላሉ ክርስቲያኖች በጻፈው መልእክቱ በፍቅር የሚሰራ ስራ አለ። ኦኬ፣
አምነን እምነትን ከስራ ጋር ያስተባበሩ ምን ያገኛሉ እያለን ነው ቅዱስ ዮሐንስ። ምን ያገኛሉ እያለን ነው? ምህረት ያገኛሉ፣ ሰላም ያገኛሉ፣ የጸጋ እግዚአብሔር ያገኛሉ፣ የእግዚአብሔርን ምህረት ያገኛሉ፣ የእግዚአብሔርን ሰላም ያገኛሉ፣ በእውነትና በፍቅር ከኛ ጋር ይሆናሉ እያለን ነው። ይሄ ደግሞ የሚሰጠው ከማን ነው? ከእግዚአብሔር ነው የሚሰጠው። ስለዚህ ከእግዚአብሔር የሚሰጠውን ጸጋ፣ ከእግዚአብሔር የሚሰጠውን ሰላም፣ ከእግዚአብሔር የሚሰጠውን ምህረት የሚፈልግ ሰው ምንን ያስተባብር? ጎበዝ ኦርቶዶክሳዊ ትምህርትን ያስተባብር፣ እምነትን ከስራ ጋር ያስተባብር እያለ ቅዱስ ዮሐንስ ይመክራል። እምነትን ከስራ ጋር ያስተባበሩ ሐዋርያት፣ እምነትን ከስራ ጋር ያስተባበሩ ደቀ መዛሙርት፣ ኦኬ፣ እምነትን ከስራ ጋር ያስተባበሩ ሮምናና ቤተሰቦቿ፣ እነሱ የእግዚአብሔርን ጸጋ፣ የእግዚአብሔርን ምህረት፣ የእግዚአብሔርን ሰላም አግኝተዋል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እጅጉን የምናፈቅራት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ የቅዱሳኑ ተራዳኢነት አይለየን። እወዳችኋለሁ። ግን ቲክቶክ አካውንቴ እንዳይዘጋ